ድህነት አያጸድቅም የሚለውን ሀሳብ ያው ብዙ ማህበረሰቡ ድሃ ስለሆነ ይፈራል። ከዚሁም ድሃ ሁኜ ከዛም ሳልጸድቅ ከቀረሁ የሚል ስጋት ሊያድርበት ይችላል። ዋናው አውዱ ነው። ድህነት የሚያጸድቃቸው አሉ፣ ድህነት የሚያስኮንናቸው ሰዎች አሉ። ተለይቶ ነው የሚታየው። ይሄ ያው የቲክቶክ ነገር ቆራርጦ ማቅረብ ስለሚሆን ነው እንጂ ወደኋላ ያለውን ነገር ብዙ ሰው አልሰማም ማለት ይቻላል። ሆኖም ግን በድህነት የሚጸድቁ አካላት አሉ፣ የሚኮንኑ አካላት አሉ። ተለይቶ ነው የሚታየው። ይህ ማለት ነው ድህነት እንግዲህ መንፈሳዊም ስጋዊም ሊሆን ይችላል። መንፈስ ድሃ መሆን ማለት እውቀት ማጣት፣ ምግባር ማጣት፣ ፍቅር ማጣት፣ አንድነት ማጣት፣ ሰላም ማጣት፣ ደስታ ማጣት፣ እነዚህ በሙሉ ድህነት ተብሎ ሊጠሩ ይችላሉ። ይህ በውሳጣዊ ባለን ህይወት ውስጥ የሚከሰት ድህነት ነው። ስለዚህ ሰው በውሳጣዊ ስሜቱ መንፈሳዊ ግለትና ሙቀት እስከሌለው ድረስ ይህ ድህነት ነው። እንደዚህ አይነት አለ። ይሄ ድህነት ያው ፍጹሙን የኃጢአት ስሜት በማረከው ህሊና ውስጥ የሚነገር ነው። ኃጥአን ማለት ነው በጥቅሉ ድሆች ማለት በዚህኛው መንፈሳዊ አውድ ስንተረጉመው። እኔ ያነሳሁት ግን ይሄ በስጋዊም በኩል በራሱ ድህነትን ነው። ይሄ በስጋዊ በኩል ያለው የድህነት መንገድም ደግሞ ራሱን ችሎ 3 አይነት ነው። ምንድነው እሱ? ወደው ፈቅደው የሚቀበሉት ድህነት አለ። ሀብትን ንቀው ጠልተው ገፍተው፣ ሀብት ገፍቷቸው ሳይሆን ሀብትን ገፍተው ድሃ የሚሆኑ ሰዎች አሉ። ዓለም ገፍቷቸው ሳይሆን ዓለምን ገፍተው ከዓለም የሚርቁ ሰዎች አሉ። ይሄ ድህነት በራሱ ሀብት ነው፣ በራሱ ማለት ነው። ምክንያቱም ድሃ ለመሆን የሚያስብ ድህነትን እንደ ሀብት ለመቁጠር የሚያስችል ውሳጣዊ ፓወር አቅም ያላቸው ሰዎች ሀብታሞች ናቸው። በራሳቸው ዓለም በሚታይ ቁሳዊ ነገር ሳይሸነፉ የማይታየውን ዓለም በመናፈቅ ውሳጣዊ ደስታና ተድላን የሚኖሩ ሰዎች በዚህኛው ድህነት ምክንያት የሚጎዱ አይደሉም። ወደው ፈቅደው የሚቀበሉ ስለሆነ ይሄ የምናኔ ህይወት ነው። ይሄ ድህነት የሚያስኮንን የሚባል አይደለም። ሁለተኛው ሰው እየጣረ እየጋረ እየለፋ እየደከመ አግኝቶ ሀብታም ከመሆኑ ይልቅ ለፍቶ ሳያገኝ በመቅረቱ እግዚአብሔር የፈቀደለት ማግኘቱ እንደሚጎዳው ታውቆ አለማግኘቱ እንደሚጠቅመው የተሰጠው ቢኖር ይህም ድህነቱ አያስጠይቅም። የሚችለውን ያክል ይለፋል፣ ሆኖም ግን ሊያጣ ይችላል። አንዳንድ ሰዎች በማግኘት ወደ እግዚአብሔር ይቀርባሉ፣ አንዳንድ ሰዎች ደግሞ በማጣት ወደ እግዚአብሔር ይቀርባሉ። ስለዚህ ማጣቱ ወደ እግዚአብሔር የሚያቀርበው ሆኖ ሲያገኝ ሊሰጠው ይችላል። ጤና ሁሉ ኃጢአት አይደለም፣ በሽታም ሁሉ ጽድቅ አይደለም። ድህነት ሁሉም ኃጢአት አይደለም፣ ድህነት ሁሉም ጽድቅ አይደለም። ስለዚህ እግዚአብሔር ሰውን ለማዳን እኛ ከምንወደው ነገር ሁሉ ሊጠብቅ ይችላል። ለምሳሌ አንድ ሰው ሀብት ቢወድ ከሀብት ተጠብቆ ሊጸድቅ የሚችል ሰው ይኖራል። እሱ በባህሪው እውቀቱ ባወቀው መሰረት። እኛ ሀብት እንዲያገኝ ብንፈልግ እንኳ የማያገኝ ማለት ነው። ምክንያቱም ይህ የሆነው ለምንድን ነው? ውሳጣዊው ህሊናውና ለእግዚአብሔር ያለው ፍቅሩ ከገንዘብ በላይ በሆነ መንገድ ሲተሳሰር እግዚአብሔር በዛ ድህነቱ በኩል የበለጠ ወደሱ እንደሚቀርበው ባወቀ ጊዜ ሊሰጠው ይችላል። ስለዚህ እግዚአብሔር ባወቀ፣ ይሄ በስንፍናው ምክንያትም አይደለም ምንም አይደለም። ስለዚህ እግዚአብሔር በፈቀደለትና መልካም ነው ብሎ ባሰበለት መንገድ እየኖረ ስለሆነ ሳያማርር እግዚአብሔርም ሳይወቅስ በጸጋ ቢቀበል የሚያስኮንን አይደለም።